ነቢዩ ሱለይማን ዓለይሂ ሰላም ዱዓ አደረጉ። ዱዓቸውንም አላህ ተቀበላቸው። ዱዓው ምንድነው? አላህ ሆይ ሁሉን ነገር ለኔ አግራልኝ ብሎ አደረገ። አላህ ሁሉን ነገር አገራላቸው። አላህ ሆይ ከኔ በፊትም ያልተሰጠው ከኔ በኋላም ለማንም የማይሰጠን ስልጣን ስጠኝ ብሎ አደረገ። ዱዓ አደረገ። አላህ ዱዓቸውንም ተቀበለው። ንፋስ፣ አዋፋት፣ ጅኖችን፣ የሰው ልጆችን ሁሉ ነገራቶችን ያዙት ይታዘዙት ነበሩ። ነቢዩላህ ሱለይማን ዓለይሂ ሰላም ከዕለታት አንድ ቀን ጅኖችንም ሰዎችንም ወታደሮችን ይዞ እየተጓዘ ባለበት ሰዓት ነምሎችን ተመለከተ፣ ጉንዳኖችን። ከዛ በኋላ ጉንዳኖች የሱለይማንን ወታደሮች ባዩ ጊዜ ተጠራሩና እናንተ ጉንዳኖች ሆይ ወደ ጉድጓዳችሁ ግቡ፣ እድኹሉ ያ አዩሃ ነምሉ እድኹሉ መሳኪነኩም ለየሕጢመነኩም ሱለይማን። በሚገርም ሁኔታ ለየሕጢመነኩም ቅርጭጭ ያደርጋቸዋል ያለው። ለምን ይገላቸዋል አላሉም። ለምን ይፈረጭቃቸዋል ለምን አላሉም። ሳይንቲስቶች ዛሬ ጉንዳን ደም እንደሌላት አረጋገጡ አይደለ? ጉንዳንን ብገሉ ደም የለውም ቅርጭጭ ነው የምትለው አይደለ? አላህ ለየሕጢመነኩም የሚለውን ነው ቃል የተጠቀመው። ፍርጭቅ ያደርጋቸዋል ሳይሆን ቅርጭጭ ያደርጋቸዋል የሚለውን ቃል ነው የተጠቀሙት። ሱለይማንና ወታደሮቹ ከመጡባችሁ ቅርጭጭ አድርገው ስለሚደመሳችሁ ወደ ጉድጓዳችሁ ግቡ ተባብለው አሉ። ከዛ በኋላ ፈተበሰመ ዳሒካ ፈገጋሉ ነቢዩ ሱለይማን ሚን ቀውሊሃ የጉንዳኒቷን ንግግር ሰምቶ ማለት ነው። ከዛም ዱዓ አደረገ። ጌታዬ ሆይ ይህንን ጸጋ የሰጠኸኝ እንዳመሰግንህ ነው። እንዳመሰግንህ ከሆነ አመስጋኝ አድርገኝ። ቃለ ረቢ አውዚዕኒ አን አሽኩረ ኒዕመተከ አለቲ አንዓምተ ዓለየ ወዓላ ዋሊደይ፣ በኔም ላይ በአባቴም ላይ የዋልከውን ታላቅ ጸጋ አመስጋኝ እንድሆን አድርገኝ። ወአን አዕመለ ሳሊሐን ተርዳህ፣ የምትወደውን መልካም ስራ እንድሰራ። ወአድኺልኒ ቢረሕመቲከ ፊ ዒባዲከ አሳሊሒን፣ በአንተ እዝነት ከደጋግ ባሪያዎችህ አድርገኝ ብሎ ነቢዩላህ ሱለይማን ዱዓ አደረጉ። በዚህ ሁኔታ ላይ ያሉ ከዕለታት አንድ ቀን ወተፈቀደ ጠይር ይላል አላህ፣ በራሪውን አጣው። ሁድሁድ ይባል ነበረ። ከዛ በኋላ ሱለይማን ቀናቶች አለፉ። ሁድሁድ የት ሂዶ ነው አለ። ፈቃለ ማሊ ላ አራ ልሁድሁዳ አም ካነ ሚን አልጋኢቢን፣ ምንድነው ይህን ሰሞን ሁድሁድን እያየሁት አይደለም ወይስ እሱ ከራቂዎች ሆኖ ነው የጠፍተው ነው አለ። የጠፋበትን ምክንያት ካልነገረኝ እቀጠዋለሁ ወይም አርደዋለሁ አለ። ለኡዓዚበነሁ ዐዛበን ሸዲደን አው ለአዝበሐነሁ አው ለያእትየኒ ቢሱልጣን ሙቢን፣ እቀጠዋለሁ ብርቱ የሆነ ቅጣትን ወይም አርደዋለሁ አለያም ግልጽ የሆነ መረጃ ያመጣልኛል አለ። ከዛ በዚህ ሁኔታ ላይ ያለ ሁድሁድ መጣ። የት ነበር ካለው፣ እኔ በየመን አካባቢ ሰባ የሚባል ከተማ ሄጄ ነበረ። ከዛ የሚገርም መረጃ እየልህ መጥቻ ወጂእቱከ ሚን ሰበኢን ቢነበኢን የቂን፣ አረጋጋጭ የሆነ ታሪክን እየልህ መጥቻለሁ። እኔ አንዲትን ሴት አየሁኝ ይላል። ንግስት የሆነች ትልቅ አርሽ ያላት ግን በአላህ የሚያሻግሩ ናቸው፣ የሚያመልኩ ናቸው። ወጀድቱሃ ወቀውሙሃ የስጁዱነ ሊሸምስ ሚን ዱኒላህ፣ ከአላህ ውጭ ተመልከቱ፣ አንድ አዋፋት እኮ ነው። ከአላህ ውጭ ያለን አካል ፀሐይን ለፀሐይ ስጁድ ሲያደርጉ ተመልክቻቸዋለሁ። ወዘየነ ለሁም ሸይጣን፣ ወፉ ነው እንደዚህ የሚለው ያ ጀማዓት አልኸይር። ሸይጣን ስራቸውንም አሳመረላቸው። ፈሰደሁም አን ሰቢል፣ ከመንገድም አጠመማቸው። ፈሁም ላ የህተዱን አለ፣ እነሱ ቅኑ መንገድ የሚመሩ አይደሉም። አላ የስጁዱ ሊላሂ አለዚ ዩኽሪጁ ልኸበአ ፊ ሰማዋት ወልአርድ። ተቆጭቶ እኮ ነው ያ ድብቅ የሆነን ነገር የሚያውቀው በሰማይ ውስጥ ነው። ያንን አያመልኩም፣ ለሱ አይሰግዱም እንዲህ አለው። ለምንድን ይህን ያለበት? ሁድሁድ በተፈጥሮ በበጋ ጊዜ ክረምት ብዙም ስለማይገኝ ምግብን ያከማች ነበር ጉድጓድ ውስጥ። በራሱ አገላለጽ ነው የገለጸው። ያኔ ደብቄ ያከማቸውትን የሚያውቀው አላህን አያመልኩትም ወይ እያለ ነው። ሱብሃነላህ። አላሁ ላ ኢላሃ ኢላ ሁወ ረቡል ዐርሺል ዐዚም፣ ከሱ ውጭ ሌላ አምላክ የለም። የአርሹ ባለቤትም እሱ ነው። ለምንድን ነው ይህን የማያመልኩት ብሎ ተቆጭቶ ለሱለይማን ይህን የመሰለ ዜና ይዞለት መጣ። ሱለይማን ዓለይሂ ሰላም ደብዳቤ ጻፉና እውነተኛ ከሆንክ እናይካለን፣ ይህን ደብዳቤ ይዘህ ሄደህ
ቤተ መንግስት አርሿ ላይ አስቀምጥላት። ቃለ ሰነንዙሩ አሰደቅተ አም ኩንተ ሚነል ካዚቢን፣ እውነተኛውን ወይም ውሸት መሆንን እንመለከታለን። ይሄን ደብዳቤ ይዘህ ሂድ አለ። ኢዝሀብ ቢኪታቢ ሃዛ ፈአልቂ ኢለይሂም ሱመ ተወለ ዐንሁም ፈማዛ የርጅዑን፣ በቅርብ ርቀት ላይ ሆነህ ተመልከታቸው። ይሄን ቤተ መንግስቱ ላይ ጥለህ ቅርብ ርቀት ላይ ሆነህ እያቸው ምን እንደሚያደርጉ አለው። መልእክቱን ይዞ ሄደ። ሲሄድ እሷ ለአምልክቷ እየሰገደች ነበረ። ማን? ቢልቂስ። ሂዶ እሷ ቦታ ያለችበት ላይ ጣል አደረገው ቤተ መንግስት ውስጥ። ከዛ በኋላ ደብዳቤ ነው አነበበችና ካነበበች በኋላ መልእክቶችን ጠራች፣ ሊቃውንቶችን። እናንተ ሊቃውንቶች ሆይ ቃለት ያ አዩሃ ልመለው ኢኒ ኡልቅየ ኢለየ ኪታቡን ከሪም አለች። ገና የሚገርም የተጻፈ ደብዳቤ ቸር የሆነ ወደ እኔ የተወረወረ ሁኝ አገኝቸዋለሁ። እሱ ደግሞ ኢነሁ ሚን ሱለይማን ወኢነሁ ቢስሚላህ ራሕማን ራሒም፣ እሱ ከሱለይማን ነው፣ አጀማመሩ ደግሞ በአላህ ስም እጅግ በጣም አዛኝ በጣም ሩሩ የሚል አለው ብሎ ነገረቻቸው። አላ ተዕሉ አለየ ወአቱኒ ሙስሊሚን። ከዛ በኋላ ሹራ ማድረግ ጀመሩ። አንቺ ንግስታችን ቢልቂስ ሆይ እኛ ወታደሮች አሉን፣ አንፈራም፣ የፈለገው ቢመጣ እንዋጋለን አሏት። ይሄ እኛ ሐሳብ ነው፣ ያንቺን ሐሳብ ደግሞ ንገሪን አላት። እኔ እናንተ ሐሳብ በተቃራኒ ነው ያለኝ፣ ይሄ ሰው ታላቅ ሰው ነው፣ ስለዚህ ሀዲያ አድርሱለት አለች። ለምን? ኢነል ሙሉከ ኢዛ ደኸሉ ቀርየተን አፍሰዱሃ፣ ንጉስቶች፣ አማልክቶች፣ ንጉስቶችና መሪዎች አንዲት ከተማ ከተገቡ እንዳልነበረው ነው የሚያደርጓት። ወጀዐሉ ዐኢዘተ አህሊሃ አዚላ፣ የነዋሪዎቹን ልቅና ያላቸውን የተዋረዱ ያደርጓቸዋልና። ወከዛሊከ የፈዐሉን፣ እንደዚሁ ነው የሚሰሩትና። ወኢኒ ሙርሲለቱን ኢለይሂም ቢሃዲየቲን ፈናዚረቱን ቢማ የርጅዑል ሙርሰሉን፣ እኔ ሀዲያ ልክለታለሁ መልእክተኞች በምን እንደሚመለሱም አያለው ብላ ለሱለይማን የተለያዩ ወርቆችን አልባሳቶችን ከሐር የተሰሩት ላከች። ሱለይማን ባየ ጊዜ ይህን ተራ የሆነ ዕቃችሁን ይዛችሁ ተመለሱ አላቸው። እኔ ከዚህ የበለጠ እኮ አላህ ሰጥቶኛል፣ ማታምኑ ከሆነ የማትጸጸቱበት ወታደር ወደ እናንተ እርጅዕ ኢለይሂም ፈለናእትየነሁም ቢጁኑድን ላ ቂበለ ለሃ፣ የኔን ወታደር የማይመስል ተቀባይነት የማያገኝ አሸናፊ የሆኑ ወታደሮችን እየመጣለሁ። ወይም በእኔ ታምናላችሁ፣ ምርጫችሁ የእናንተ ነው። ከዛ በኋላ ሱለይማን አንድ መልእክት አስተላለፈ። ጅኖችንም ሰዎችንም ሰብስቦ የእሷን አርሽ ወይም ዙፋኗን የሚያመጣልኝ ማን ነው አለ። ከጅኖቹ መካከል ኢፍሪት የሚባለው ከጅኖቹ መካከል እኔ አመጣልሃለሁ፣ አንተ ከመቀመጫ ቁመህ እስከምትመለስ ድረስ ቁመህ ቁጭ ስትል አርሹ ላይ ትቀመጣለህ፣ በዛ እኔ ይልህ እመጣለሁ። ወኢኒ ዐለይሂ ለቀዊዩን አሚን አለ። በዛ ላይ እኔ ታማኝና ጉልበተኛ ነኝ ብሎ ወደ ራሱ ጉልበቱን አስጠጋ። ከዛ በኋላ ከሰው ልጆች መካከል ደግሞ አንዱ እውቀት ነበረው። እኔ አመጣልሃለሁ፣ ማመጣልህ ደግሞ እንደዚህ እስከምትል ድረስ በአይነ ቅጽበት ያክል እንደዚህ እስከምትል ድረስ አጨፈነ እስከምትገልጠው ያኔ አርሹን አመጣልሃለሁ አለው። አላህን አስቀደመ በአላህ ፍቃድ ብሎ ባለ ጊዜ ሱለይማን እንደዚህ ብሎ ልዝን አርሹ መጥቷል። ፊት ለፊቱ አገኘው። ቃለ ሊየብሉወኒ አን አሽኩሩ አም አክፉር ወመን ሸከረ ፈኢነማ የሽኩሩ ሊነፍሲህ ወመን ከፈረ ፈኢነላህ ገኒዩን ከሪም አለ። አላህ ሆይ በዚህ ነገር እንዳመሰግነው ወይስ እንደክር ነው ያረክልኛለሁ? አመስጋኝ አድርገኝ ብሎ አሁንም ዱዓ አደረገ። ከዛ በኋላ ሱለይማን እሷም እንድመጣ አድርጎ አለ። እሷ ከመምጣቷ በፊት ግን ባህር ላይ መስታወት አድርጎ አለ። ቤተ መንግስት ውስጥ ባህር ነበረው። እዛ ባህር ላይ መስታወት አድርጎ አለ። መስታወቱ ላይ ደግሞ አርሻን አስቀምጦ አለ። መጣች። ስትመጣ ገባች። ስትገባ የእሷ ዙፋን ያለበት ቦታ ላይ አሳያት፣ ከሩቅ ማለት ነው። ይሄ አንቺ ዙፋን ነው ወይ?
እሱ ራሱን የሚመስለው አለች። ሁለት ማዕና አለው። አንደኛ እሱ ራሱ ነው ከአነሁ ሁን ያለችው፣ ወይም እሱ የኔ አርሽ ራሱ ነው፣ ወይም እሱን የሚመስል ነው አለች። ሁለቱም ማዕና የሚያስኬድ ነው፣ ችግር የለውም። ከዛ በኋላ ሂጂና ተቀመጪበት አላት። ከዛ መስታወቱ ላይ ውሃ አለ፣ ከስር ውሃ ነው፣ ከላይ መስታወት ነው። እሷ መስታወቱን አላየችው፣ ውሃ መስሏት መሄድ ጀመር። ልትሄድ ስትል እግሯን ወደ ላይ ሰቀሰቀች፣ ልብሷን ማለት ነው። አትሰቅስቂ፣ እሱ እኮ መስታወት ነው አላት። ከዛ በኋላ ሄዳ አርሿ ላይ ቁጭ አለች፣ በአላህም አመነች። ቃለት ረቢ ኢኒ ظለምቱ ነፍሲ ወአስለምቱ መዓ ሱለይማን ሊላሂ ረቢል ዓለሚን። አላህ ሆይ እኔ እስከዛሬ ነፍሴን በድያለሁ፣ ከሱለይማን ጋርም አምኛለሁ ለዓለማቱ ጌታ ብላ እስልምናን ተቀበለች፣ እጅ ሰጠች ማለት ነው። ቢልቂስ ዓለይሃ ረሕመቱላህ ረሕመተ ዋሲዓ። ከዛ በኋላ እንግዲህ ሱለይማን ዓለይሂ ሰላም ንፋሶችን ይልካል፣ ሁሉ ነገር ገርቶለታል። እሱ በተለምዶ ደግሞ ከበረሃ አካባቢ እየሄደ ነበር የሚሰግደው። እሱ በሚሰግድበት ቦታ ደግሞ ዛፍ ነበሩ። ዛፎችንም ያናገራቸዋል። አንቺ ምንድነሽ ማነሽ እያለ ለምን የተፈጠርሽው እያለ ያናገራቸው ነበረ። ከዕለታት አንድ ቀን አንዲት ዛፍ እየሰገደ ሳለ አጠገቡ አያት። ምንድነሽ አላት። እኔ አፍራሽ ነኝ አለችው። ማፈርስ ምሮ የምታፈርሽው? ይህንን ቤት አፍራሽ ነኝ። እንደዛ ነሽ? አዎ። ለዛ ነው የተመጣሽው? አዎ። ያችን ዛፍ ቆረጣት እንዳታፈርሰው ማለት ነው። ከዛም በኋላ ሱለይማን ዓለይሂ ሰላም ያችን ዛፍ ቆርጦ ዱላ ሰራባት። አፍራሽ ነኝ ብላ የለ ለካ የምታፈርሰው ሰበብ ሁና ሱለይማን ራሱ ነው። ቤት እንደ ቤት ነው የተገመተውና ሱለይማን ዓለይሂ ሰላም ያችን ዛፍ ይዞ ዱላ ሰርቶባት ወደ ቤቱ ገባ። ሚሕራብ ነበረው። ሚሕራብ ማለት ለብቻው አምልኮ የሚያደርግበት ማለት ነው። ከዛ ጅኖች ብዙ ጊዜ ሱለይማንን አያዩትም። ሱለይማንን ባዩ ጊዜ የእሱ ኑር ያቃጥላቸው ነበርና ሱለይማን ዓለይሂ ሰላም 52 ዓመት ሆናቸውና እዛ ሚሕራቡ ውስጥ ዱላው ላይ ይዘው ቆሙ። ለአንድ ዓመት ሙሉ ማለት ነው። ያኔ ምን አላቸው? ቤተል መቅዲስን ስሩ ብሎ አዟቸው ነበረ። ከዛ በኋላ ቢጠብቁ ሱለይማን አይወጣም። ለረጅም ሰዓት አይገናኙም ነበረ። ግን አሁን በጣም ቆየባቸው። በጣም ቆይቶባቸው አንዱ ጅን ገብቶ ልይ ብሎ ገባ ሲል ኑሮ አላቃጠረውም። መለስ አለ። አሁንም ጠጋ አለ። ለካ ያችን እንጨት ተገድፎባት ነበረ። ያቺ እኔ አፍራሽ ነኝ ያላለችው የምሮ የሚባለው ብል በልቷት መጨረሻ ስትደርስ ሱለይማን በመውደቃቸው አውቀው በዛ ወደ አኺራ ሄደዋል። ነቢዩላህ ሱለይማን ዓለይሂ ሰላቱ ወሰላም በ52 ዓመታቸው ዱንያን ተሰናበቱ። هذا هو وصلى الله وسلم على سيدنا محمد جعلني الله وإياكم من الذين يستمعون القول فيتبعون أحسنه እኔንም እናንተንም አላህ ንግግርን ሰምቶ መልካም መንገድን ከሚከተሉ የስባሪያዎች አላህ አድርገን፣ የነቢያቶችን ሱና ሐይ የሚያደርጉ ሰዎች አላህ አድርገን። وصلى الله وسلم على سيدنا محمد اللهم صل على محمد جزاك الله خيرا. وإياكم.